በጎንደር ወሎና በጎጃም በርካታ ቀጠናዎች ከባድ ውጊያዎች እየተካሄደ መሆኑ ተገለጸ። እንዲሁም በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ በትናንትናው ዕለት ከአገዛዙ ጋር ሲፋለም ውሏል። ከግንባር መረጃውን ይዘናል። አብይ አህመድ ለአዲስ ጦርነት የጦር መሳሪያዎችን እያስገቡ ባለበት ወቅት ሀገራዊ ምክክር የሚል አጀንዳ እያራገቡ ነው። በርካታ መሳሪያዎችን ወደ ሀገር እያስገባና ለቀጣይ ጦርነት እየተዘጋጀ ያለው ብልጽግና ሀገራዊ ምክክር የሚለውን ማደንዘዣ ቀጥሎበታል። ይህን በተመለከተ ሰፊ መረጃ ይዘናል፣ ተሰሙታላችሁ። ጤና ይስጥልን ክቡራን የቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ድረስ ያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። አብይ አህመድ ለአዲስ ጦርነት የጦር መሳሪያዎችን እያስገቡ ባለበት ወቅት ሀገራዊ ምክክር የሚል አጀንዳ እያራገቡ ነው። በርካታ መሳሪያዎችን ወደ ሀገር እያስገባና ለቀጣይ ጦርነት እየተዘጋጀ ያለው ብልጽግና ሀገራዊ ምክክር የሚለውን ማደንዘዣ ቀጥሎበታል። የህዝብ ስቃይ የማይገባቸው የሀገር መፍረስ የማያሳስባቸው የህዝብ ሞት የማያሳዝናቸው ድኩማን ደግሞ ይህንን የሀገራዊ ምክክር ኮሚሽን አጅበው እያስቀጠሉ ነው። በትናንትናው ዕለት ከጌታቸው ረዳ እስከ አዳነች አቤቤ ከታደሰ ወረደ እስከ አረጋ ከበደ የተሳተፉበት ምክክር የተባለ አፍዛዥ አደንዛዥ ንግግር በሚሊኒየም አዳራሽ ተደርገዋል። ሆኖም ወዳደር ካድሬና ፖለቲከኞች የተገኙበት ይህ ምክክር እየተካሄደ ባለበት ወቅት የብልጽግናው አገዛዝ ከምስራቅ እስከ ሰሜን ከምዕራብ እስከ መሀል ሀገር ጦርነት ለመቀስቀስ ዳርዳር እያለ ነው። ጦረኛውና ግፈኛው የአብይ አህመድ መንግስት ከሰሞኑ ከኤርትራም ይሁን ከትግራይ ኃይሎች ጋር ሊያደርገው ላሰበው ውጊያ ውስጥ ለውስጥ ለመዘጋጀት ይረዳው ዘንድ የሀገራዊ ምክክር ኮሚሽኑን ሰሞነኛ እንቅስቃሴ አጡዞታል። ከሰሞኑ በአውሮፕላን ከዱባይ ወደ አዲስ አበባና ወደ ድሬዳዋ የጦር መሳሪያዎች እየተጓጓዙ መሆኑ ተሰምተዋል። ብልጽግና ታይቶና ተሰምቶ በማይታወቅ ሁኔታ ዘመናዊ መሳሪያዎችን ያጋዘ ወደ ሀገር እያስገባ መሆኑ ነው ከውስጥ ምንጮች የተሰማው። አብዛኛው መሳሪያ የገባው በገዢው ሲሆን የተባበሩት አረብ ኤሚሬቶች በተወሰነ መልኩ ድጋፍ አድርገዋል። በመሆኑም ሀገሪቱ ከፍተኛ የሆነውን ሀብቷን ለጦር መሳሪያ ግዢና ለወታደራዊ ጉዳዮች እያዋለች መሆኑም ይታወቃል። በሀገር ውስጥ ያለው ጦርነት አላረካ ያላቸው አብይ አህመድ በአሁኑ ሰዓት ከኤርትራ ጋር ጦር ገጥመው ቀጠናውን በጦርነት ለማመስ ተሰናድተዋል። ታዲያ ወደ ትግራይ የሚጓዙ ሸቀጥ የጫኑ ተሽከርካሪዎችን ያገደው የአብይ አገዛዝ ጌታቸው ረዳና ታደሰ ወረደን ከፊት ለፊት አስቀምጦ ሀገራዊ ምክክር ሲል ተሳልቋል። በውጊያ መረጃችን በጎንደር ወሎና በጎጃም በርካታ ቀጠናዎች ከባድ ውጊያዎች እየተካሄዱ መሆኑም ተገልጸዋል። የአማራ ፋኖ ብሔራዊ ኃይል በጎንደር ሜጀር ጀነራል ውባንታ ባተ አንደኛ ኮር ከጠዋቱ ጀምሮ ከአገዛዙ ጥምር ጦር ጋር ከባድ አውደ ውጊያ ያደረገ ሲሆን ከፍተኛ ድል መቀዳጀት ችለዋል። የሜጀር ጀነራል ውባንታ ባተ አንደኛ ኮር ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር፣ ጉና ክፍለ ጦር እንዲሁም የኮሩ ተወርዋሪ ኃይል ከአገዛዙ ጦር ጋር አንገት ለአንገት በመተናነቅ በደርዘን የሚቆጠር ወታደር ሞትና ቁስለኛ ማድረግ ችለዋል። በኮሩ ስር ጣና ገላውዲዮስ ክፍለ ጦር በደራ አረብ ገበያ ከተማ በመግባት የብልጽግናን ወታደር ድባቅ መተው አረብ ገበያና ገላውዲዮስ ከተማን መቆጣጠር ችለዋል። በአርበኛ አመኑ አለማንተ የሚመራው የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንታ ባተ አንደኛ ኮር በወሰደው እርምጃ ቁጥሩ በውል ያልታወቀ የአገዛዙ ኃይል ሞትና ቁስለኛ ሆነዋል። የጉና ክፍለ ጦርና የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ከኮሩ ተወርዋሪ ኃይል ጋር በመጣመር ወደ ቀጠናው በገባው የአገዛዙ ኃይል ላይ ከባድ ጥቃት በመሰንዘር ታላቅ ድል ተቀዳጅተዋል። በሌላ በኩል የጁቤ ከተማን ይዞ ከሚገኘው የአገዛዙ ኃይል 57ኛ ክፍለ ጦር የፋኖን ጥሪ በመቀበል ሁለት የብልጽግና አገልጋይ የነበሩ የመከላከያ አባላትና ሁለት የሚሊሻ አባላት የአዲስ አለማየሁ 7ኛ ክፍለ ጦር የደጃዝማች ተደላ አኳሉ ብርጌድን ከነሙሉ ትጥቃቸው ተቀላቅለዋል። እንዲሁም ከ59ኛ ክፍለ ጦር 4ኛ ሬጅመንት አንደኛ ሻምበል 4 አባላት ከመከላከያ በመክዳት በትናንትናው ዕለት ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድን ተቀላቅለዋል። በአጠቃላይ በትናንትናው ዕለት 9 የአገዛዙ ኃይል አባላት የአገዛዙን ጸረ ህዝብ አገዛዝ በመክዳት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናን በይፋ ተቀላቅለዋል። በጎጃም ቀጠና ላለፉት ቀናት በ16 ቦታዎች ላይ ውጊያ ተካሂደዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ትሊሊ ከተማ፣ ደህና ማርያም፣ ደንሳባታ፣ ቆቀር፣ አዴት ሀና፣ ጭንባ፣ እሁዲት፣ ምርከታ፣ ጃዊ፣ ሞሰቢት ተራራ፣ አራጤ በረሃ፣ ዘንቦሌ ጫራ፣ ጉቤያ፣ ልምታን፣ ማቲወልድና ደብረ ኤልያስ ከተማ ውጊያዎችን ማድረግ ችለዋል። እንዲሁም 2 ጊዜ ደብረ ማርቆስ ላይና አማኑኤል ከተማ ላይ የተሳካ ኦፕሬሽን ፈጽመዋል። በሳምንቱ በተደረጉ ውጊያዎች 1 ብሬን፣ 32 ክላሽ፣ 4 የእጅ ቦምብ፣ 100 የክላሽ ተተኳሽና 12 ምርኮኛ ማግኘት ተችሏል። በሌላ በኩልም በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ በትናንትናው ዕለት ከአገዛዙ ጋር ሲፋለም ውለዋል። በአማራ ህዝብ ላይ ዝርፊያና የዕለት ተዕለት ስራ አድርጎ የተንቀሳቀሰው የኦሮሞማ ወታደር በትናንትናው ዕለት በተስፋ ብርጌድ ውስጥ በሚገኙ በርካታ ቀጠናዎች ውጊያ የከፈተ ቢሆንም በክንደ ብርቶች ከፍተኛ ተጋድሎ አገዛዙ ኪሳራን ተከናንበዋል። በመሆኑም ጎርጎ፣ ድሬ፣ አብሎሽ፣ አቡ ጎርዶ በተደረገ ውጊያ አንድነት ቆቃ፣ ጅፈርና ዱሩኝ ሻለቃ አንድነት
አንድና ሻምበል 3 ኮካና 04 ቀበሌ የብርጌድ ቃኝ ሰራዊቱን ሲፋለሙ ውለዋል። በዚህ ውጊያ የተሳተፉ ብርጌድ ጀግኖች ይህንን የአማራ ጠላት የሆነውን ለእናቶች ህጻናትና አዛውንቶች ርህራሄ የሌለውን ወታደር ሲረፈርፉት ውለዋል። ከአገዛዙ ጋር በተደረገው ከፍተኛ ውጊያ በድኑን በየጫካው ዝርክርኮ ሲሄድ በርካቶችም ጉዳት ደርሶባቸዋል። ከዚህ በተጨማሪ አገዛዙ ቁስለኛ በሚያግዝበት ፓትሮል መኪናም ከጥቅም ውጭ ተደርጓል። ይህ በእንዲህ እንዳለ ተስፋ የቆረጠው የብልጽግና አገዛዝ የትግራይ ተወላጅ አሽከርካሪዎችን በግፍ እየረሸነ መሆኑ ተሰምተዋል። የብልጽግና አገዛዝ የአማራ ህዝብና የትግራይ ህዝብ ከዚህ በፊት የነበረውን ደም አፋሳሽ ጦርነት ውጤቶችን በሰላማዊና ከጦርነት ውጭ በሆነ መንገድ ለመፍታት እንዳይሞክሩ ግጭት ቀስቃሽ የሆኑ ተግባሮችን እየፈጸመና ብርቱ ጥረት እያደረገ ይገኛል። ከዚህ ጋር ተያይዞም አገዛዙ ራያ ቆቦ፣ በስተሰሜን ራያ አላማጣ፣ ዋጃ መግቢያ፣ ዋልካ መንደር ላይ ግንቦት 23 ንጋት 10 ሰዓት አካባቢ የትግራይ ተወላጅ አሽከርካሪዎችን በግፍ ረሽኗል። ሰሞኑን የተለያዩ ግብዓቶችን የጫኑ ተሽከርካሪዎች ወደ ትግራይ እንዳይገቡ አገዛዙ ማገዱ የሚታወቅ ነው። ይህ ጸረ ህዝብ ተግባር አገዛዙ ሆን ብሎ የፈጸመውና ወደ ፋኖ በማሳበብ ፋኖ የትግራይ ተወላጆችን እየገደለ ነው የሚል በሁለቱ ህዝቦች መካከል መጠራጠርን መፍጠር ከተቻለም ደግሞ ግጭት እንዲገቡ ማድረግ በዛ መካከል ከገባንበት አዘቅት መውጣት የሚል የአብይ አህመድና የስብስቡ ሴራ እንደሆነ ህዝብ እንዲያውቀው እንፈልጋለን ብለዋል ምንጮቻችን። ከባህር ማዶ ወዳገኘናቸው መረጃችን ስናቀና የዩክሬን ሰው አልባ አውሮፕላኖች በራሽያ ላይ በፈጸሙት ከባድ ጥቃት 40 የጦር አውሮፕላን ወደሙ። ዩክሬን በ40 የሩሲያ የጦር አውሮፕላኖች ላይ በ4 ወታደራዊ ካምፖች ላይ ተከታታይ ከባድ ጥቃቶችን ከፈጸመች በኋላ ከሩሲያ ጋር በሚደረገው ጦርነት ትልቁን የረጅም ርቀት ጥቃት እሁድ ዕለት ማጠናቀቋን ገልጻለች። ፕሬዚዳንት ዘለንስኪ እንዳሉት 117 ሰው አልባ አውሮፕላኖች በኤስሲቪ የደህንነት አገልግሎት የሸረሪት ድር እየተባለ በሚጠራው ተግባር ላይ 34 በመቶ የሩሲያ ስትራቴጂካዊ የክሩዝ ሚሳኤል ተሸካሚዎችን መጥተዋል ብለዋል። የዩክሬን ደህንነት ኤስሲቪ ምንጮች ለቢቢሲ እንደተናገሩት የጥቃቱን ሂደት ለማደራጀት 1 ዓመት ተኩል ፈጅቷል ሲሉ ተደምጠዋል። ሩሲያ በ5 ክልሎች የተፈጸመባትን የዩክሬን ጥቃቶች የሽብርተኝነት ድርጊት በማለት ጠርታለች። ጥቃቱ የደረሰው የሩሲያና የዩክሬን ተደራዳሪዎች ሰኞ ለሁለተኛው ዙር የሰላም ድርድር ወደ ኢስታንቡል ቱርክ በሚያቀኑበት ወቅት ነው። ውይይቱ በሲራጋን ቤተ መንግስት እንደሚጀመር ይጠበቃል። ጦርነቱን እንዴት ማቆም እንደሚቻል ሁለቱ ተፋላሚ ወገኖች በጣም የተራራቁ በመሆናቸው የሚጠበቀው ውጤት ዝቅተኛ ነው። ይህ በእንዲህ እንዳለ የዩክሬን ባለስልጣናት በሳምንቱ መጨረሻ በግዛታቸው ላይ ግዙፍ ሰው አልባ አውሮፕላኖችን የሚሳኤል ጥቃት መፈጸሙን አስታውቀዋል። በካርኪቭ የተፈጸመውን ጥቃት ተከትሎ የ7 ዓመት ህጻንን ጨምሮ ቢያንስ 6 ሰዎች ቆስለዋል ሲሉ የክልሉ ርዕሰ መስተዳድር ተናግረዋል። በሌላ ቦታ የሩሲያ መንግስት የዜና ወኪል ሪያ የሀገሪቱ የጸጥታ አገልግሎት በምስራቅ ሩሲያ የተፈጸመውን የጥቃት ሙከራ ማክሸፉን ገልጸዋል። በፕሪሞሪያ ክልል 2 ነዋሪዎች በዩክሬን ትዕዛዝ የባቡር ሀዲዱን ለማበላሸት እየሞከሩ ነበር ብለዋል። የሩሲያው ፕሬዚዳንት ፑቲን በየካቲት 2022 በዩክሬን ላይ ሙሉ በሙሉ ወረራ ጀምረዋል። ሞስኮ በአሁኑ ጊዜ በ2014 የጠቀለለቻትን ደቡባዊ ክሬሚያ ልሳነ ምድር ጨምሮ 20 በመቶ የሚሆነው የዩክሬን ግዛት በእጇ ይገኛል። የኤስሲቪ ምንጮች እንደተናገሩት ከተመቱት የሩሲያ አውሮፕላኖች መካከል ቱ-95 እና ቱ-22ኤም3 የሚባሉ ስልታዊ የኒውክሌር አቅም ያላቸው ቦምቦች እንዲሁም ኤ50 የቅድመ ማስጠንቀቂያ የጦር አውሮፕላኖች ይገኙበታል። አጠቃላይ ስራው እጅግ የተወሳሰበ ነበር ሲሉም ገልጸውታል። በሌላኛው ታጋቾችን ለመመለስ የተስማማው ሐማስ አሜሪካ ያቀረበችውን የተኩስ አቁም ሀሳብ እንዲሻሻል ጠየቀ። አሜሪካ ላቀረበችው የተኩስ አቁም ስምምነት ምላሽ የሰጠው ሐማስ በህይወት ያሉና የሞቱ ታጋቾች እንደሚለቅ አስታወቀ። ሐማስ የአሜሪካ የተኩስ አቁም ስምምነት እንዲሻሻል ጠይቆ 18 የሞቱ ታጋቾችን ጨምሮ በህይወት ያሉ እስራኤላውያንን በመልቀቅ ፍልስጤማውያን እስረኞችን እንደሚቀበል አስታውቋል። ቡድኑ ቋሚ የሆኑ የተኩስ አቁም ስምምነት እንደሚፈልግ አስታውቆ እስራኤል ሙሉ በሚባል ከጋዛ እንድትወጣና እርዳታ ወደ ሰርጡ እንዲገባ ጠይቋል። ሐማስ ያቀረባቸው ጥያቄዎች አሜሪካ ባቀረበችው የተኩስ አቁም ስምምነት ላይ አልተካተቱም። ታጣቂ ቡድኑ በአሜሪካ አሸማጋይነት ለጠረጴዛ የቀረበውን ስምምነት ስለመቀበል አለመቀበሉ በግልጽ ያለው ነገር ባይኖርም ዋሽንግተን ግን እስራኤል ተቀብለዋለች ብለዋል። ሐማስ እንዳለው ምላሹ የፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ለሆኑት ስቲቭ ዊትኮቭ ማድረሱን ተናግረዋል። ዊትኮቭ በለቀቁት መግለጫ ሐማስ ለዩናይትድ ስቴትስ የላከው ምላሽ ተቀብያለው፣ በፍጹም ተቀባይነት የሌለውና ወደኋላ የሚጎትተን ነው። ሐማስ እኛ ያቀረብነው ረቂቅ ተቀብሎ በያዝነው ሳምንት ንግግር መጀመር እንችላለን ብለዋል። በሚቀጥሉት ቀናት የ60 ቀናት የተኩስ አቁም ልንደርስ የምንችለው በዚህ መንገድ ብቻ ነው። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ቢሮ በለቀቀው መግለጫ ደግሞ እስራኤል ዊትኮቭ ያቀረቡትን ሀሳብ ብትቀበልም ሐማስ አሁንም እንደማይቀበለው እያስታወቀ ነው ብለዋል። በዩናይትድ ስቴትስ፣ ዩናይትድ ኪንግደምና አውሮፓ ህብረት ሽብርተኝነት ቡድን ተብሎ የተፈረጀው ሐማስ እስራኤል ሙሉ በሙሉ ከጋዛ እንድትወጣና ቋሚ የተኩስ አቁም እንዲደረግ ይጠይቃል። ቡድኑ አክሎ እርዳታ ወደ ጋዛ ሰርጥ ያለምንም እንቅፋት እንዲገባ ጠይቆ 10 በህይወት ያሉና 18 የሞቱ ታጋቾችን እንደሚለቅ በምትኩ በስምምነት የፍልስጤም
የፍልስጤም እስረኞች እንደሚቀበል አስታውቋል። 2.2 ሚሊዮን ገደማ ፍልስጤማውያን በጣም ከባድ በሆነ ሁኔታ ውስጥ ይገኛሉ። ሐማስ አሜሪካ ያቀረበችውን ሀሳብ የማይቀበል ከሆነ የሚደርስበት ጫና እንደሚጠናክር ይጠበቃል። ባለፈው መጋቢት የሐማስ ነባር አመራርና ዋና ተደራዳሪ የሆኑት ሀሊሃ ሙሉ በሙሉ የተኩስ አቁም የማይደረግ ከሆነ ከፊል ስምምነት እንደማይቀበል አስታውቆ ነበር። ሐማስ አሁን በአሜሪካ የቀረበውን ረቂቅ ስምምነት የማይቀበል ከሆነ እስራኤል በጋዛ የምታደርገውን ወታደራዊ እርምጃ አጠናክራ እንደምትቀጥል አስታውቃለች። ቡድኑ አሁን ባለበት ሁኔታ የእስራኤል ጥቃት መቋቋም እንደሚሳነው እየተነገረ ነው። አሜሪካ ያቀረበችው ሀሳብ የ60 ቀናት የተኩስ አቁም ስምምነት በመጀመሪያው ሳምንት 28 ታጋቾች በህይወት ያሉ መሆኑ እንዲለቀቁ እንዲሁም 30 ተጨማሪ ታጋቾች ደግሞ በሚቀጥሉት ሳምንታት እንዲለቀቁ ያትታል። በተጨማሪም 1236 ፍልስጤማውያን እስረኞች እንዲለቀቁና የ180 ሟች ፍልስጤማውያን ሬሳ እንዲመለስ ይጠይቃል። አክሎም ሰብአዊ እርዳታ በተባበሩት መንግስታት በሌሎች ድርጅት አማካኝነት ወደ ጋዛ እንዲገባ ሀሳብ ያቀርባል። ዋሽንግተን ረቂቅ የስምምነቱን ሀሳብ ወደ ሐማስ ከመላኩ በፊት እስራኤል እንደምትቀበለው እንደሚያረጋግጥ አስታውቆ ነበር። ሐማስ ያቀረበውን የማሻሻያ ሀሳብ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ እንደማይቀበሉት ተንታኞች ይገምታሉ። ጠቅላይ ሚኒስትሩ ሐማስ ያገታቸውን እስራኤላውያን እንዲያስለቅቁ ጫና እየበረታባቸው ይገኛል። የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ናቸው። ጤና ይስጥልኝ።